ሰውን በዘሩ ምክንያት መጥላት ነውር ነው። ሰውን በዘር አይጠላም። ሰው በሰራው ክፋት ግን ሊጠራ ይገባል። የክርስቶስ ስደቱ ለኛ ርስት ነው። እሱ ተሰዶ ለኛ ርስት ሰጥቶናልና ዛሬም እኮ በእኛ ዘመን ወንድ ነው የጸነሰች ሴት ነው የጸነሰች እያሉ የእናቶቻቸውን ማህፀን በስለት እየቀደዱ ጽንስ እያወጡ የሚጥሉ ሁሉ እኮ አሉ። እንዲህ ያለ ትውልድማ አፍርተናል። ጸሎት ለእግዚአብሔር ለጆሮ የሚቀርብ መስዋዕት ሲሆን እንባ ደግሞ ለእግዚአብሔር ዓይን የሚቀርብ መስዋዕት ነው ማለት ነው። መቼም እግዚአብሔር እኮ አሰራሩ ድንቅ ወገኖቼ። እግዚአብሔር በሰው ልክ አይደለም። አይምሯችሁን ሰፋ አድርጋችሁ ፈጣሪያችሁን እመኑት፣ እንመነው። የዮሴፍ ወንድሞች ወንድማቸው ስንቅ ሊያቀብላቸው ሲሄድ እንጀራ ይዞላቸው እየሄደ እነሱ ሰይፍ ይዘው ይጠብቁት ነበረ። ኢየሱስ ክርስቶስ የሕይወት እንጀራ ነው። እሱ ልንበላው የሕይወት እንጀራ ሆኖ ሲመጣ እኛ ሰይፍ ይዘን ጠበቅ ነው። እሱ እንድንጠጣው የሕይወት ውሃ ይዞ ሲመጣ እኛ ጦር ይዘን ጠበቅ ነው። ከዚያ በኋላ ተመልከቱ፣ እሱ ዮሴፍ ሳይሞት ወንድሞቹ ሞተ እንዳሉ ልብሱን ደም እንደቀቡት፣ ነገር ግን ከዮሴፍ ልብስ ላይ እንጂ ደሙ ያረፈ ዮሴፍ ላይ ደም እንዳላረፈበት ምን ይላሉ አባቶቻችን? ክርስቶስ ዮሴፍ ይላሉ በኢየሩሳሌም የሞተ ነው፣ በግብፅ ግን ያው ነው ይላሉ። ጆሮ ያላችሁ ከሆነ በደንብ አድርጋችሁ ያዙት። ጆሮ እንዳላችሁ አላችሁ አይዟችሁ። ዮሴፍ በኢየሩሳሌም አልሞተም፣ በግብፅ ሞቷል። እስኪ በሉ ዮሴፍ በሉ። በኢየሩሳሌም ምን ብሏል? ይኸው አሰሙም። ትክክለኛ ሰው ነኝ ማለት ነው። እናንተ ትክክለኛ ሰው ነኝ ያልኩኝ ጠባያችሁን በቃ አውቀዋለሁ። አብረን አይደል ያደግነው? አውቀዋለሁ። በአብሮ ማደግ ነው መቼስ በቅድስና ይሆን። ዮሴፍ አንድ ጊዜ ልንገራችሁ። እንዴት በምናችሁ ነው የምትሰሙ እናንተ ሰዎች? ዮሴፍ በኢየሩሳሌም ሞቷል፣ በግብፅ ምን አላለም ነው ያልኳችሁ? አልሞተም። አሁን ንገሩኝ። ዮሴፍ በኢየሩሳሌም ምን ብሏል? በግብፅሳ አልሞተም። በኢየሩሳሌም ሞቷል ማለት ሙቷል ብለው ነገሩት አይደል? ሌላ አባቱ ኢየሩሳሌም ግብፅ መጥቶ ግን በሕይወት አለ። ምን ማለት ይመስሏችኋል? ግብፅ ማለት ጨለማ ማለት ነው። የቃሉ ትርጉም ቃል በቃል ሲተረጎም ግብፅ ማለት ጨለማ ማለት ነው። ግብፅ የተባለች ሲኦል ናት። ተሰቅሏል። ሲኦል ገብቶ ግን በሕያውነት በመለኮቱ ነፍስን መለኮት በተዋሃዳት ነፍሱ ግን አዳምን ከነልጆቹ ከሲኦል አውጥቷል ማለት ነው። ስለዚህ ምን ይባላል? ሞተ በሥጋ ወሐይወ በመንፈስ። በሥጋ ሞተ፣ በመለኮት ግን ሕያው ነው። ኢየሩሳሌም ላይ ተሰቅሏል። እየሞተ ነው ተቸንክሮ፣ በ5 ችንካር በጦር እየተወጋ ነው። ራቁቱን ተሰቅሏል። ሲኦል ውስጥ ገብቶ ግን ሕይወት እየሰጠ ነበረ። መቃብር ውስጥ ሆኖ ሕይወት እየሰጠ ነበረ። ያ ነው ዮሴፍ የተባለው ማለት ነው። የዮሴፍ ሞት ለወንድሞቹ ምግብ ነበረ። ስደቱ የዮሴፍ ስደት ለወንድሞቹ ምግብ ነበረ። የዮሴፍ ሞት ለወንድሞቹ ሕይወት ነበረ። የክርስቶስ ስደቱ ለኛ ርስት ነው። እሱ ተሰዶ ለኛ ርስት ሰጥቶናልና የሱ ሞት ለኛ ሕይወታችን ነው። በሞቱ ሞትን ገድሎ ለኛ ሕይወትን ሰጥቶናልና የኛን ሞት እሱ ተቀበለ፣ የሱን ሕይወት ለኛ ሰጠን ይላል። የኛን ሞት ለሱ ተቀብሎ የእርሱን ሕይወት ለኛ ሰጠን። ያ ነው ዮሴፍ የተባለው። ዮሴፍ ተሰዶ ምግብ እንደሰጣቸው ክርስቶስ ወደኛ ዓለም ተሰዶ ለኛ ምግብ ሰጠን። ቅዱስ ሥጋውን ክቡር ደሙን ሰጠን። እሱ ተሰደደና የሚያሰድደንን ሰይጣን ከኛ ሰውነት ተጠርጎ እንዲሰደድ አደረገው። የሕፃኑ ስደት ሰይጣንን አሰደደው ይላል። ሕፃን የተባለ ክርስቶስ ነው። በ2 ዓመቱ ክርስቶስ ወደ ኢትዮጵያ ሲሰደድ ሰይጣን ከሰው ልብ ተሰደደ። አምላክ ከሰማይ ዙፋኑ እንዳለ ሰው ሆኖ ሥጋ ለብሶ ሲሰደድ ሰይጣን እኛን ዙፋን አድርጎ ይኖር ስለነበረ ከኛ ተሰደደልን። በስደቱ ርስት ሰጠን ማለት ይሄ ነው። እንዲህ ብለው ራሳቸውን ሽጠው ወንድማቸውን ሽጠው ባርነት እንዳመጡ እኛም ባርነት የምናመጣ ራሳችን በመሸጥ ነው። ለፍላጎታችን ባሪያ በመሆን ነው።
ሰው ራሱን ይሸጣል። ለምን? ለፍላጎቱ። ከዚያ በኋላ 215 ዓመት ከኖሩበት እግዚአብሔር ሙሴ የሚባል ሰው አስነሳላቸው። ሙሴን እንደው እግዚአብሔር ቸር አይደለም? ሙሴ ተወልዶ በዚያ ዘመን ልብ በሉ፣ ሙሴ የተወለደው እስራኤል ከግብፅ እንዳይወጡ ወንድ ልጅ ሲወለድ እየታነቀ ባህር እንዲጣል የእስራኤል ዘር በሙሉ እንዲገደል ተደርጎ ነበር። እኔ የእግዚአብሔር ቤተሰቦች ሰውን በዘሩ ምክንያት መጥላት ነውር ነው። ሰውን በዘር አይጠላም። ሰው በሰራው ክፋት ግን ሊጠራ ይገባል። ሰው በሰራው ክፋት ይጠላል። ከዚያ የተነሳ ተመልከቱ፣ እነዚህ ሰዎች ክፎች ናቸው። እስራኤል በጣም ጠማሞች ናቸው። እስራኤል ጠማሞች የሆኑት እኮ በራሳቸው ክፋት ነው እንጂ እስራኤላውያን በመሆናቸው ምክንያት ግን አይደለም። ክፉዎች ሆኑ። አዎ በክፋታቸው የተጠሉ ናቸው። ግን የነሱ ዘር ብቻ እየተመረጠ እየታነቀ እንዲገደል ተደረገ። ኋላ እግዚአብሔር ጩኸታቸውን ሰማቸው። አንዲት ሴት ነበረች ራሔል የምትባል። እሷ ነፍሰ ጡሮችን የግብፅ ፒራሚድን ለመስራት ጭቃ ያስወኳቸው ነበረ። ጭቃ ስታወካ 2 መንታ ልጆችን ከዚያው ከጭቃው ላይ ወለደች። ኧረ እባካችሁ ልጆችን ላንሳቸው ብትላቸው አይ ታይ እንጂ የሰው ደም እኮ ጭቃውን ያጠነክረዋል፣ አብረሽ እርገጫቸው አለ። እንዲህ ያለ የግፍ ዘመንም ታልፏል። አሁንም ይኸው ግፍ ይደረጋል። ዛሬም እኮ በእኛ ዘመን ወንድ ነው የጸነሰች ሴት ነው የጸነሰች እያሉ የእናቶቻቸውን ማህፀን በስለት እየቀደዱ ጽንስ እያወጡ የሚጥሉ ሁሉ እኮ አሉ። እንዲህ ያለ ትውልድም አፍርተናል። አገር ሲያረጅ ጃርቴ ያበቅላል የሚባለው ከጃርቴ ባሰ ነው ያው ትውልድ። ከዚያ ተመልከቱ ምን አደረገች? እንባዋን አለቀሰችና በእጇ እንባዋን ሰፍራ ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ ላይ ሁሉን ቻይ እግዚአብሔር የለም ብላ እንባዋን ወደ ሰማይ ረጨችው። በዚህ እንባዋ የተዘጋው በኃጢአት የተዘጋው የእግዚአብሔር የምሕረት ደጅ ተከፈተ። የሰማይ በር ተንኳኳ። እግዚአብሔርም ፊቱን ወደ እስራኤል አዞረ። ከልብ የሚያለቅስ ሰው ቢገኝ የእግዚአብሔር ፊት ይመለስ ነበረ። ከልብ የሚያለቅስ ሰው ጸሎት ለእግዚአብሔር ለጆሮ የሚቀርብ መስዋዕት ሲሆን እንባ ደግሞ ለእግዚአብሔር ዓይን የሚቀርብ መስዋዕት ነው ማለት ነው። ሰማይኩ ጸሎተከ ርኢኩ እንባከ ይላል እግዚአብሔር። ጸሎትህን ሰማውልህ እንባህን አየውልህ ይላል። እንባ የሚታይ መስዋዕት ነው። ጸሎት የሚሰማ መስዋዕት ነው። ስግደትም እንደዚሁ የሚታይ መስዋዕት ነው። ይህንን አደረገች። ከዚህ በኋላ እግዚአብሔር ሰው ሊያስነሳ ወደደ። የትክክለኛ ሰው እንባ ዝናብ መሬት ላይ ሲወርድ አትክልት እንደሚያበቅለው ሁሉ የትክክለኛ ሰው እንባ፣ የንጹህ ሰው እንባ ሰው ያበቅላል። ሰው ማብቀል ያቃተን ትክክለኛ እንባ ስለሌለን በስሜት ነው ካለቀስን የምናለቅሰው፣ ወይም ደግሞ ተዘጋጅተን ስለማናለቅስ ነው። እግዚአብሔር ሙሴ የሚባል ሰው አስነሳ። ሙሴም እንደ ሰውኛው ሄዶ የት ተጣለ? ባህር ውስጥ ተጣለ። እንደ ማንኛውም ሕፃን ባህር ውስጥ ሲጣል እህቱ ሄደችና በታንኳ አድርጋ ባህር ውስጥ አስቀመጠችው። አውሬ እንዳይበላው ማዶ ተቀምጣ ትጠብቀዋለች። ባህሩ ላይ ይንሳፈፋል ሙሴ በታንኳ ሆኖ። ማታ ሂዳ እናቱ እዚያው ከባህር ውስጥ አጥብታው ትመጣለች በጨለማ። እንዲህ እያረጉ እየጠበቁ ሰነበተ። መቼም እግዚአብሔር እኮ አሰራሩ ድንቅ ወገኖቼ። እግዚአብሔር በሰው ልክ አይደለም። አይምሯችሁን ሰፋ አድርጋችሁ ፈጣሪያችሁን እመኑት፣ እንመነው። በሰው አሰራር አይሰራም እግዚአብሔር። እግዚአብሔር የሆኑ ሰዎችን አደራጅቶ ምን እንደዚህ አይደለም። አሰራሩ እግዚአብሔር ረቂቅ ስለሆነ በደካማ ሰውም እግዚአብሔር ሰላምን ያመጣል። በተጣለ ሰው እግዚአብሔር ሰላምን ያመጣል። በናቀ ሰው ግንበኞች የናቁት ድንጋይ አይደለም። ተመልከቱ።
አይ ይሄ ድንጋይ አይሆንንም ወልጋዳ ነው ጣል ሲባል ድንገት መጨረሻ ላይ ቤቱ ተሰርቶ ለዚያ ድንጋይ ብቻ የሚሆን ቀዳዳ ይቀራል። ይገርማችኋል። ከዚያ በኋላ ሲያን ድንጋይ አምጦ ሲባል ሄዶ ግጥም ይላል። ግንበኞች የናቁት ድንጋይ ለትክክለኛ ቦታ ሊውል ይችላል። በሰው ዘንድ የተናቀ ሰው እግዚአብሔር አክብሮት መፍትሄ ሊያመጣ ይችላል። ያልታሰበ ሰው የኛ ድርሻችን ማን ይሆን ነፃ የሚያወጣን ማን ይሆን ሰላም የሚያመጣልን ሳይሆን ዝም ብለን እኛ ወደ እግዚአብሔር መዞር ነው። እኛ የእግዚአብሔርን እንሰራለን፣ እግዚአብሔር የኛን ይሰራል።